ወይ አውሮፓ ወይ ካናዳ ስትመጣ 20 ዓመት የተጠገረረው ይመጣል። አዲስ ነው ዱቅ አርጎ ቡና ገዝቶል ሆድን ነፍቶት በምክር አሰቃይቶ አስደንግጦ ይሄዳል። በቃ ሲስተም ውስጥ እስክትገባ ነው። ተማር፣ ትምህርት ቤት ሂድ፣ በዚህ ውጣ፣ በዚህ ግባ እያለ መጋኛ አባቱ ሲስተም ይድፋው። ይሄ እቃቅ አንጎልን ውስግብ ያደርገዋል። ሌላው ደግሞ ይመጣል፣ ይደው አፈላልጎ ነው የሚያገኝ። ስትረሱ አረጋግፎብህ ይሄዳል። ሌላ ይመጣል ደግሞ ና እኔ ከመጣው 30 ዓመት ሌላ አው ሲስተም ውስጥ እስክትገባ እንዲህ እስክትሆን ይጮህብሃል። ዝገ ቆሽ በቃ ጨጓራ ተልጦ ትመለሳል። ስትረሱን አራግፎብህ ይመለሳል። ስለዚህ በብዛት አበሻ ጠንቋይ ነው የምለው ለዛ